እርሶ ቢሆኑ ምን ያደርጋሉ? ዛሬ አንድ የሚያስደስት አስተሳይ ዜና ይዤላችሁ መጥቻለሁ። በሀዲያ ዞን በሆሳና ከተማ በኦርቶዶክስ ተዋሕዶ ቤተክርስቲያንና በሆሳና ቅድስት ማርያም ቤተክርስቲያን አማካይነት ሆሳናን በሆሳና በሚል መርህ ቃል አንድ መንፈሳዊ ኮንፈረንስ ተዘጋጅቶ ነበረ። ይሄ በሆሳና በኦርቶዶክስ ተዋሕዶ ቤተክርስቲያን የተዘጋጀ መንፈሳዊ ፕሮግራምና ፕሮቴስታንቶች ያዘጋጁት መንፈሳዊ ኮንፈረንስ አንድ ቀን ይሆናል። ያ ፕሮግራም ደግሞ የተዘጋጀው በሆሳና ወንጌላውያን አብያተ ክርስቲያናት ህብረትና በነቢይ ሱራፌል ደምሴ አማካይነት ነው። ያ ፕሮግራም ደግሞ የሚካሄድበት ቦታ በሆሳና አብዮ እርሳሞ ስቴዲየም ነው። የሆሳና አብዮ እርሳሞ ስቴዲየምና የሆሳና ቅድስት ማርያም ቤተክርስቲያን የሚገኙበት አጠገብ ለጠገብ ናቸው። ስለዚህ በሆሳና ወንጌላውያን አብያተ ክርስቲያናት ህብረት የተዘጋጀው ያ ኮንፈረንስ ለኦርቶዶክሳውያን ፕሮግራም ቅድሚያ በመስጠት እንዳንደማመጥ ያረገናል፣ እንረባበሻለን። ስለዚህ የእኛ ፕሮግራሜ ለሌላ ጊዜ ይተላለፍ ብለው የቀኑን ፕሮግራም ሰርዘዋል። እንግዲህ ይሄ አመለካከታቸው ቅድሚያ ለኦርቶዶክሳውያን ቤተ ክርስቲያን በመስጠታቸው ሆሳና ለሚገኙ ወንጌላውያን ቤተ ክርስቲያናት ህብረትና ለነቢይ ሱራፌል ደምሴ ምስጋና የሚያስችራቸው ነው። ይሄ ትሬንድ ሊቀጥል ይገባል። የመቻቻል የመተሳሰብ ልምድ ሊቀጥል ይገባል። ስለዚህ በሆሳና የምትገኙ ወንጌላውያን አብያተ ክርስቲያናት ህብረት ከልብ አመሰግናችኋለሁ። እኔ ዛሬ ግን ከፊታችሁ የቀረብኩኝ እሱን ልላችሁ አይደለም። እርሶ ቢሆኑ ምን ያደርጋሉ የምለውን ነገር እንድትመልሱልኝ ነው። ይሄ ቪዲዮ የደረሳችሁ በፕሮቴስታንቶች በኩል ኦርቶዶክሳውያን ቢሆኑ ሁለቱም ፕሮግራም አንድ ላይ ክራሽ ቢያደርግ ቅድሚያ ለፕሮቴስታንቶች ይሰጡ ነበር ወይ? የነሱን ፕሮግራም ይሰርዙ ነበር ወይ?